በዚህ መንገድ አንድ ስህተት የህይወት መስዋዕትነትን ሊያስከፍል ይችላል። በተራራ በተከበበ ለአንድ መኪና መተላለፊያ ስፋት ያለው መንገድ። በዚህ መንገድ በየቀኑ አውቶቡሶች፣ የጭነት መኪኖች እንዲሁም ጀግኖች ብስክሌተኞች ሊጋፈጡት ይደፍራሉ። የአካባቢው ሰዎች ኤል ካሚኖ ዴላ ሞርቴ ብለው ይጠሩታል። የሞት መንገድ እንደማለት ነው። ከውበቱ በስተጀርባ ግን በጣም ጥቁር የሆነ ታሪክን ይህ መንገድ ደብቋል። እዚህ በሺዎች የሚቆጠሩ ጠፍተዋል እና ዛሬ እንኳን ደህንነቱ በተጠበቀ መንገድ ከተተካ ከረጅም ጊዜ በኋላም ሰዎች አሁንም ይህን መንገድ ለሚያቃልለው ሰው ይቅር አይልም ብለው በሹክሹክታ ይናገራሉ። ዛሬ ወደ ቦሊቪያን አንዲስ በጥልቀት እየተጓዝን ነው፣ ስለ ዓለም አደገኛው መንገድ እውነቱን ለማወቅ። ይህን ያህል ይህን መንገድ አደገኛና ገዳይ የሚያደርገው ምንድን ነው? ይህ አስፈሪ መንገድ ከባህር ጠለል በላይ ከ15000 ጫማዎችን ከፍ ብሎ ላኩምብሬ ፓስ በተባለ ቦታ ጅማሮን ያደርጋል። ይህ መንገድ በአንድ ጎን ከፍ ያሉ ቋጥኞች ሲኖሩት፣ ወደ ሌላኛው ደግሞ ለማየት እንኳን የሚያስፈራ በጣም ጥልቀት ያለው ገደል አለው። ለብዙ አስርተ ዓመታት ይህ መንገድ በዋና ከተማዋ በላፓዝ እና በሰሜናዊው ዩንጋስ ክልል መካከል ያለው ብቸኛ የግንኙነት መስመር ነበር። እህል የጫኑ የጭነት መኪኖች፣ በቤተሰቦች የተሞሉ አውቶቡሶች፣ ወታደሮች፣ ነጋዴዎች፣ ታዲያ ሁሉም የቀን ተቀን ኑሯቸውን ለመግፋት በዚህ መንገድ መሄድ ነበረባቸው። በየዓመቱ በመቶዎች የሚቆጠሩ ተሽከርካሪዎች ከዳርቻው ይወድቃሉ። በተለይ በዝናባማ ወቅቶች በዚህ መንገድ ላይ ማሽከርከር እጅጉን ፈታኝ ነበር። ዝናቡ ቆሻሻውንና አፈሩን ወደ ጭቃ ይለውጠዋል። በአካባቢው የሚኖረው ጭጋግ ለአሽከርካሪዎች እይታ እጅጉን ፈታኝ ነበር። እስቲ አስቡት በዚህ አስቸጋሪ መንገድ ላይ ማሽከርከር የሚፈጥረውን ስሜት። ምንም አይነት መገደቢያ በሌለበት፣ ምንም አይነት የማስጠንቀቂያ ምልክቶች በሌሉበት፣ እንዲሁም በጭጋግ ታውሮ ማሽከርከር የሚፈጥረውን ስሜት። ትንሽ የተባለች ስህተት እስከ ሕይወት ፍጻሜ ሊያደርስ በሚችል መንገድ ላይ ማሽከርከር የሚፈጥረውን ስሜት ለማሰብ ብዙም አይከብድም። የዚህ የሞት መንገድ ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በ1930ዎቹ ሲሆን በዚያን ወቅት ቦሊቪያ በቻኮ ጦርነት ከፓራጓይ ጋር ውጊያ ላይ ነበረች። በዚህም የጦር ምርኮኞች እንዲሁም የጦር እስረኞች፣ በአብዛኛው የፓራጓይ ምርኮኞች በተራሮች ላይ መንገድ በእጃቸው እንዲጠርጉ ተገደዋል። ብዙዎቹም በግንባታ ወቅት ወደ ገደል በመውደቅ ሕይወታቸው ጠፍቷል። በዚህም ሳቢያ በወቅቱ በአካባቢው የነበሩ ነዋሪዎች የሟቾቹ የሞት መንፈስ በአካባቢው እንደቀረ ይናገሩ ጀመር። ተራራው በሰራው ደም የተረገመ ነው አሉ። ለበርካታ አስርተ ዓመታትም አሽከርካሪዎች ለወደቁት ሰዎች መታሰቢያ እንዲሆን ትናንሽ መስቀሎችን በገደል ላይ ይሰቅሉ ነበር። ዛሬ ላይ በሺዎች የሚቆጠሩ መስቀሎችን በአካባቢው ማየት የተለመደ ነው። በወቅቱ ለአካባቢው ነዋሪዎች የሞት መንገድ ላይ መጓዝ እንደ ጀብድ የሚታይ አልነበረም። ይልቁንም የዕለት ተዕለት ኑሮን ለመግፋት ከሚደረጉ ጥረቶች አንዱ ነበር። የአውቶቡስ ሹፌሮች በማይታዩ ኮርባዎች ላይ የተሽከርካሪያቸውን ጥሩምባ በማሰማት ከተቃራኒ ወገን ለሚመጣ ማንኛውም ተሽከርካሪ የሚሆን ሰው ምልክት ይሰጣሉ። ረዳቶች ለአሽከርካሪዎች የአውቶቡሱ ጎማዎች ከገደሉ ጠርዝ በትክክለኛው ኢንች እስኪሆኑ ድረስ ግራ፣ ትንሽ፣ ተጨማሪ ይቀራል የሚሉ ቃላት በአካባቢው የቀን ተቀን እንቅስቃሴ ውስጥ የማይቀሩ ነበሩ። እንደ አውሮፓውያን አቆጣጠር በ1980ዎቹና 90ዎቹ መንገዱ በየዓመቱ ከ200 እስከ 300 ለሚደርሱ ሰዎች ሕይወት መጥፋት ምክንያት ሆኗል። አንዳንድ ጊዜ የነፍስ አድን ሰራተኞች ከቀናት ፍለጋ በኋላ አስክሬኖችን ያገኛሉ። እድል ያልቀናቸውም እስከ ወዲያኛው ሳይገኙ ይቀራሉ። በዚህም ሁሉም ቦሊቪያውያን የሚያውቁት አንድ ታሪክ አለ። ይህም እንደ አውሮፓውያን አቆጣጠር በ1983 ከ100 በላይ ተሳፋሪዎችን አሳፍሮ የነበረ አውቶቡስ ከገደሉ ቁልቁል ይወረወራል። በዚህ አደጋም ማንም አልተረፈም። ይህም በደቡብ አሜሪካ ታሪክ ውስጥ ከታዩት የከፉ የመንገድ ላይ አደጋዎች አንዱ ነበር። በዚያም ቀን መንገዱ የሞት መንገድ የሚለውን ስያሜውን ለዘላለም አተረፈ። እንደ አውሮፓውያን አቆጣጠር በ2000ዎቹ መጀመሪያ ላይ መንግስት አዲስ ሃይዌይ ከገነባ በኋላም የአካባቢው ነዋሪዎች የሞት መንገድ በህይወት እንዳለ ተርቦ ነበር ይላሉ። አሁን ላይ ብስክሌተኞች እንዲሁም ከመላው ዓለም የመጡ ቱሪስቶች ይህን መንገድ ፍርሃታቸውን ለመጋፈጥ በሚል ይጎበኙታል። ብስክሌተኞች የአካባቢው መልክዓ ምድር ለማሽከርከር ካለው ክብደት አንጻር በዚህ መንገድ አሽከርክሮ መጨረስ ልዩ ስሜት እንደሚሰጥ ይናገራሉ። ታዲያ አንዳንድ ጊዜ የሞት መንገድ ሲሳይ የሚሆኑ በርካቶች ናቸው። ለምሳሌም እንደ አውሮፓውያን አቆጣጠር በ2011 ሳራ የተባለች አንዲት ወጣት ብሪታንያዊት
በዚህ መንገድ ላይ ብስክሌት እየነዳች ሳለ ጎማዋ በተንጣለለው ጠጠር ላይ በመንሸራተቱ ትልቅ ወደ ሆነው ገደል ገብታ ሕይወቷ አልፏል። አድን ቡድኖች አስክሬኗን ለማግኘት 2 ቀናት ፈጅቶባቸዋል። ሁኔታው ሲፈጠር አብሯት የነበሩት ጓደኞቿም ሁኔታው እጅግ በፍጥነት እንደተፈጠረ በወቅቱ ገልጸው ነበር። የአካባቢው ሰዎች አንድ እምነት አላቸው። ይህም በሞት መንገድ ላይ ስትሞት መንፈስህ የዚህ መንገድ አካል ይሆናል ብለው ያምናሉ። በተመሳሳይ አሽከርካሪዎችም አሁንም ድረስ እንግዳ የሆነ መብራት ይከተለናል የሚሉ ሪፖርቶችን ሲያቀርቡ ይሰማል። አንዳንዶች ደግሞ ብቻቸውን ሆነው እንኳን በመስኮት ላይ የማንኳኳት ድምፅ እንደሚሰሙ ይናገራሉ። በዚህም በአካባቢው አንድ አባባል አለ። ይህም በዚህ የሞት መንገድ በፍጥነት ካሽከረከርክ ከዚህ ቀደም በዚህ መንገድ በሞቱ ሰዎች መንፈስ ተጨማሪ ነፍስ ስለሚፈልጉ ወደ ገደሉ ይጎትታል የሚል ነው። ታዲያ ይህ ሁሉ ቢሆንም አሁንም ብዙዎች ከመላው ዓለም ወደ አካባቢው ይሄዳሉ። በምድር ላይ ካሉት በጣም ሳቢ መልክዓ ምድር አንዱ ነው ይላሉ። የመሬት ገጽታው፣ ከቀዝቃዛ ተራሮች ወደ ሞቃታማ ጫካ የሚደረገው ጉዞ፣ ፏፏቴዎች፣ ደመናው፣ አረንጓዴ ሸለቆዎች እና የዱር በቀቀኖች አካባቢውን ልዩ ሁኔታ እንደሰጡት ይናገራሉ። ታዲያ ይህ የሞት መንገድ በውበትና በአደጋ መካከል ያለው መስመር ምን ያህል ቀጭን እንደሆነ የሚያሳይ አስደናቂ ማስታወሻ ነው። ግልቢያውን የጨረሱ ብስክሌተኞች ሕይወትን የሚለውጥ ተሞክሮ ይሉታል። ዛሬ ላይ አብዛኛው የትራፊክ እንቅስቃሴ ወደ ደህና አውራ ጎዳናዎች ተንቀሳቅሷል። ግን የሞት መንገድ አሁንም ጸጥ እንዳለ ቆሟል። በሺዎች የሚቆጠሩ መስቀሎች የመንገዱን ጠርዝ ይዘው ይታያሉ። እያንዳንዳቸው አንድ ታሪክ ይናገራሉ። በተራራው ላይ ስለጠፉ ቤተሰቦች፣ ተጓዦችና ህልሞች። የሞት መንገድ መንገድ ብቻ አይደለም፣ አስታዋሽም ጭምር ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ነው።